አሁን ሶስተኛችን ነው። አሁን አዲስ አበባ ላይ ፍንፍኔ ላይ የምናከብረው ደስ ብራን ይባላል። ደስታዬ በሁለት ነገር ተከፍሏል። እንደ ተጠበቀ አልሆነም። በሰላም መከበሩ ደስ ይለኛል፣ ግን ወንድሞቻችን የምንፈልጋቸው ከኛ ጎን ስላልሆኑ ትንሽ ቅር ብሎኛል። በሁሉም ነገር ደግሞ ኦሮሞ አንድ መሆን አለበት። እኛ የምናውቀው አንድ ኦሮሞ ብቻ ነው። ይሄ ኢሬቻ ፈጣሪን በቃ ከድቅድቅ ጨለማውን አውጥቶ እዚህ ያመጣን ለማመስገን የምንመጣው፣ ግን ብሶትን መግለጽ ትችላለህ። የሚያግደው ነገር አለው። እኔ አያንቱ አማን እባላለሁ። ከአርሲ አሰላ ነው የመጣነው። በእኔ አስተሳሰብና በአብዛኛው ኦሮሞዎች እንደሚያምኑበት ከሆነ ማለት ነው፣ እንደኔ አስተሳሰብ ኢሬቻ ማለት ሁላችንም አንድ ሆነን ብሔር ሳይለይ እንደኔ ማለት ነው ለኦሮሞ ብቻ ሳይሆን ለሁሉም ለብሔር ብሔረሰቦች አንድ ላይ ሆነን እንድናከብር፣ በሌላ በኩል ደግሞ ኦሮሞዎች ከጥንት ከመሰረቱ እያከበሩት የመጡት አከባበር ስለሆነ የፖለቲካንም ነገር ማንኛውም ነገር እዚህ ውስጥ እንደማሄድ ነው እማምነው ማለት ነው። ስሜ ከበደ ጣፈ ይባላል። ሰው ፍርሃትም ነበረ ከኮቪድም ካለው ከተለያዩ ፖለቲካ ሁኔታዎችም በነበረ ኮንዲሽን ትንሽ ጫናዎች እና ዝግጅቱ ትንሽ ይቀራል። ከተፈራ አንጻር ሲታይ የተሻለና ህዝቡ ደስተኛ ነው እንደሚታየው። ሌላው ደስታን ሊገልጽ ይችላል፣ ሌላ ተቃውሞን ሊገልጽ ስለሚችለው ዲሞክራሲውን ኤክሰርሳይዝ ለማድረግም ስለሚጠቅመው ጥሩ ነው ብዬ ነው የምወስደው። ስሜ ራዘነበራ እባላለሁ። የመጣሁት ከፍንፍኔ ነው። እዚሁ ነኝ። በጣም ደስ ይላል። እንዲህ ያልጠበቅኩትም ነበር። በጣም ብዙ ሰው ተገኝተዋል። ከተለያየ ሀገራት መጥተዋል። ሁሉም ነገር ልክ ነው ብዬ አስባለሁ። ለተጎዱ ሰዎች ድምጽ መሆን የምንችለው እኛ ነን። ይሄ ሁሉ ሰው እኮ ኢሬቻ ላይ ነው የሚገናኘው። ስለዚህ አንድ ላይ ድምጽ መሆን የሚቻለው ዛሬ ነው። ሰላም የሚታወጅበት፣ አንድነት የሚነገርበት እንጂ ተቃውሞ የሚሰማበት አይደለም። ይሄ የኢሬቻ የሚጎዳ ለኢሬቻ ወዳጅ ነው ብዬ አላምንም። ሁሉ ጊዜ የሚለው ነገር አለ። ፖለቲከኞች ከዚህ እጃቸው ማንሳት አለ። ሁሉም አሁን ዛሬ እንደምታየው አንድም ባለስልጣን የለም። አባገዳ ነው የሚመራው። መንግስትም ጸጥታውን የማስጠበቅ ግዴታው ስለሆነ አደራ ነው የሚለው። ተቃውሞ ማሰማ አይቻልም፣ አይገባምም። እውነቱ የሚወድቃል። አንዳንድ ሰዎች የራሱን ኢንተረስት ብቻ አይቶ ከሆነ አይጠቅም።